ጥያቄዎትን በግልጽ ያቅርቡልኝ፣ በግልጽ መልስልዎታለሁ። ጥያቄዎት ከተመለሰ ደግሞ ያው ማድረግ ያለቦትን ነገሮች እንደ አንድ ካህን መምከር ፈልጋለሁ። እግዚአብሔር ይስጥልኝ። አዎ እኔ ሰውነቴን ማንቀሳቀስ አለብኝ። ሰውነቴን ማንቀሳቀስበት ምክንያት ምንድነው? አንደኛ ከስትሬስ ፍሪ ያደርጋል። ሁልጊዜ ሰው ተቀምጦ መዋል የለበትም፣ ምን ማለት የለበትም። ስለዚህ እኛ ደግሞ ትልቅ ሰው ስንሆን ብዙ ኤነርጂ ስለማናወጣ ትንሽ የምንመገባት ምግብ ፋት ነው የምትሆነው ወደ ሰውነታችን፣ ይሄ ይታወቃል። ስለዚህ በሳይንስም አምናለሁ ማለት ነው። እኔ እንቅስቃሴዎትን ምን ማድረግ ይችላሉ? እርሶ ሸንቃጣ ነዎት በጣም እውነቴን ነው። ጠንካራ እናት ይሁኑልን ይሁኑ። እውነቴን ነው። ደግሞ በጣም ቆንጆ ነዎት። ማምላክን የድሮ ፎቶዎትን አይቼው እንደ ውበትዎት ራሱ በጣም ቆንጆ ኦርቶዶክሳዊት እናታችን ነዎት። እውነቴን ነው። ራስዎትን መጠበቅዎት ይሄ እንደው ዝም ብሎ ይሄ ዝርግፍግፍ አለማለትዎትን አፕሪሼት ነው ማድረግዎት። ግን በዓለማዊ ነገር ከሚያደርጉት በስግደት በጾም በጭምትነት በአስተማሪነት ላይ እየከፈቱ አሁን ቢጠሩኝ ይመጣለሁ፣ አስተምራለሁ። እውነቴን ነው። እና እንደው ዝም ብሎ ለምሳሌ ልቅ የሆነ አሁን እኮ ብሎክ ምን ይባላል?